አዲስ እንደመጣችሁ የምታገኙት ኢንተርፌስ ይሄን ይመስላል ማለት ነው። ከላይ እንደምታዩት ላይቭ የሚል ነገር አለ፣ ፓርቲ አለ፣ ክለብ አለ፣ ኤክስፕሎር የሚል አለ። ኦኬ ከላይቭ እንጀምርና ከላይ ካሉት ውስጥ እያስረዳችሁ ልምጣ። ላይቭ ማለት እዚህኛው ላይቭ የሚለውን ስትነኩት አንድ ሰው ብቻ ሆነ ወጥ የሆነ ላይቭ ነው። ለምሳሌ እዚች ልጅ ላይ ገብቼ ላሳያችሁ። አሁን እቺ ልጅ ብቻዋን ነች። ገስት አንድ ሰው ማስገባት ትችላለች። ሌቭሏ እያደገ ሄደ ቁጥር ሁለት ሰው ማስገባት ትችላለች ማለት ነው። ግን ቢሆንም እነሱ በላይቭ መግባት አይችሉም ማለት በቪዲዮ መግባት አይችሉም። በአውዲዮ እና በቮይስ ማለት በቮይስ እና በቮይስ ብቻ ነው ማለት ነው። ሁለተኛ ነገር እዚህ ከታች የተዘረዘሩት ያው ፎሎ ያደረጋችሁት ሰው ካለ ፎሎ በሚለው ዝርዝር ውስጥ ማግኘት ትችላላችሁ። ሆት የሚለው ደግሞ ቫይራል የወጡ ሰዎች የምታገኙበት ነው። ታለንት ደግሞ ሙዚቀኞች ሊሆኑ ይችላሉ፣ ኢንተርቴን የሚያደርጉ ሰዎች ያሉበት ነው። ኒው ደግሞ አዲስ የመጡ ሰዎችን የምታገኙበት ቦታ ነው። ፓርቲም ላይ በተመሳሳይ ሁኔታ ታለንት ባይኖርም ኒው ሆት እና ፎሎ የሚለው እንዳለ ይሆናል ማለት ነው። የፓርቲውን ልዩነት ገብቼ ላሳያችሁ። ለምሳሌ እዚች ቤት ላይ የዚህ ሴትዮ ቤት ላይ ገብቼ ላሳያችሁ። ሰርች እያደረገን እንደምታዩት ስንት ሰው አለ መሰላችሁ? 6 ሰው አለ ማለት ነው። የወንበሩን ቁጥር እንደፈለጋችሁ መጠን ይቻላል። እና እነሱም አሁን ቪዲዮ ማብራት ይችላሉ። በቮይስም ከእሷ ጋር ኮሚኒኬት ማድረግ ይችላሉ ማለት ነው። እስከ 13 ሰው ድረስ ይቻላል። በዲፎልት ግን እስከ 13 ሰው ነው የሚቻለው፣ ማለት 9 ሰው ነው የሚቻለው። ከዛ ደግሞ ሌቭላችሁ ሲያድግ እስከ 13 ሰው ማድረግ ትችላላችሁ፣ ወይም ደግሞ ቪአይፒ ገዝታችሁ 13 ሰው ማድረግ ትችላላችሁ ማለት ነው። ኦኬ ይሄንን ካየን ክለብ የሚለው ላይ ደግሞ በቮይስ ብቻ የምታወሩበት ጌም አብራችሁ የምትጫወቱበት ጥሩ ጊዜን የምታሳልፉበት ቦታ ነው ማለት ነው። ክለብ ላይ የሚሰሩ ብዙ ታስኮች አሉ። የነዛን የምትሰሩበት ቦታ ነው። ጀስት ገብቼ ላሳያችሁና ልውጣ። እንደምታዩት ወንበሮች አሉ ማለት ነው። ወንበሮቹን ነክታችሁ መግባት ትችላላችሁ። ፍሪ ሊሆን ይችላል ወይ ደግሞ ሎክ የተደረገ ወንበርም ሊሆን ይችላል ማለት ነው። ኤክስፕሎር የሚለው ላይ ደግሞ ለምሳሌ ሳውዲ ወይ ዱባይ ላይ ያለ ሰው ከሆነ ኢትዮጵያውያኖችን ማግኘት ከፈለገ ካልቀየረው በስተቀር ማግኘት ስለማይችል እዚች ጋር መጥቶ ኤክስፕሎር የሚለውን ነክቶ ቀይሮ ማግኘት ይችላል። ወይም ደግሞ የውጭ ሀገር ሰዎችንም እዚህ ላይ ኤክስፕሎር ላይ መጥቶ ማግኘት ይቻላል ማለት ነው። የተለያዩ የውጭ ሀገር ዜጎችን ማለት ነው። ኦኬ ወደ ከታችኛው ስመጣላችሁ ላይቭ ከሚለው ስር ማለት ጎን ምን አለ? ፖስት የሚል ነገር አለ። ከፖስት ቀጥሎ ክለብ አለ። ከክለብ ቀጥሎ ቻት አለ። ከቻት ቀጥሎ የሚል ነገር አለ። ኦኬ እንዳለን ምን የምትላለች? ስታርት ፓርቲ የምትላለች። እሷን ስትነኳት ወደ የፊት አሻራ ሰጣችሁ ፓርቲያችሁን ወይም ላይቭያችሁን የምትጀምሩት እችን ከነካችሁ በኋላ ነው። ኤኒሃው ስለሱ ሙሉ ቪዲዮ ስለምሰራላችሁ ችግር የለውም። ፓርቲ የሚለው ላይ አሁን ሆት የሚለው ላይ ስለሆነ ቪዲዮ ብቻ ነው ያለው። እንዳለ የምታገኙት ቪዲዮ ነው፣ የተለቀቀ ቪዲዮ ነው የምታገኙት። ከዛ እሱ ጎን ያለው ስኩዌር የሚለውን ስትነኩት ምን አለ? ፖስት የተደረጉ ፎቶዎች ሊሆኑ ይችላሉ፣ ቪዲዮዎች ሊሆኑ ይችላሉ። እነሱን ታገኛላችሁ ማለት ነው። ከዛ ፎሎ ያደረጋቸው ሰዎች ደግሞ የለቀቁትን ከጎን ታያላችሁ ማለት ነው። ከዛም በመቀጠል ምንድነው የምታገኙት? ክለብ የሚለውን ነው ማለት ነው። ክለብ አሁን እኔ ጆይን ስላልኩ እንደዚህ አይነት ኢንተርፌስ ነው ያለው። ጆይን ከማለት ጀምሮ ክለብ ላይ የሚሰሩ ታስኮችን ሙሉውን አብረን የምናየው ይሆናል በሌላ ቪዲዮ ማለት ነው። ከሱ ቀጥሎ ቻት የሚለውን ታገኛላችሁ። ቻት የሚለው ላይ ከሰዎች ጋር የምታወሩት ሊሆን ይችላል፣ ወይ ሰው ፎሎ ሲያደርጋችሁ ኢንተራክቲቭ ሜሴጅ ይመጣላችኋል። ኤጀንት ከሆናችሁ ደግሞ ልጆቻችሁ ከሰሩ እንዲሰሩ እንዲሁም ደግሞ የማስጠንቀቂያም ሊሆን ይችላል፣ ከፕላትፎርም የሚመጡ የትኛውም ሜሴጅ ሊሆን ይችላል። ከጓደኛ የሚመጣ ሜሴጅ እዚህ ጋር የምታገኙት። ሌላ ፍሬንድ የሚል ነው። ፍሬንድ የምትሆኑት ጊፍት ስትቀያየሩ ወይ ስትሰጡ ወይ ደግሞ ስትቀበሉ ነው ፍሬንድ ብሎ የሚመዘግበው ማለት ነው። ለምሳሌ አሁን ኦፊሻል ሜሴጅ እዚህ ጋር የመጣ አንድ ሜሴጅ አለ። ለምሳሌ ቶም የሚባለው ሰው ምን አድርጓል? እዚህ ጋር ጋይድ አድርጎኛል ማለት ነው። ጋይድ ላይ ያደረገኝ ወይ ደግሞ ኤጀንት ሊሆነኝ ልኮልኛል ማለት ነው። እኔ አሁን አግሪቱ ጆይን ካልኩት እሱ ሆስት ሆኜ ተመዘገብኩ ማለት ነው። እናንተም አሁን ኤጀንት ስትሆኑ የምትልኩት እንደዚህ አይነት ለምትልኩላቸው ሆስቶች እንደዚህ አይነት መልእክት ይመጣላቸዋል። እነሱ አግሪቱ ጆይን አክሰፕት ሲሉ እንትን ይላቸዋል፣ ሆስት አድርጎ ይመዘግብላቸዋል ለእናንተ ማለት ነው። እዚህ ጋር ኤክስፓየርድ ስላደረገ ነው፣ ያው ከጊዜ በኋላ ከ2 ከ3 ቀን በኋላ ኤክስፓየርድ ስለሚያደርግ የተላከው መልእክት ካልተቀበላችሁት ወይም ደግሞ እናንተ ሆስት አድርጋችሁ የምትመዘግቧቸው ሰዎች ካልተቀበሉት ኤክስፓየርድ ስለሚያደርግ ነው። በመጨረሻ የምናገኘው ሚ የሚለውን ይሆናል። ሚ የሚለው ላይ ስማችሁን ማስተካከያ ከምታገኙበት ጀምሮ ሌብላችሁ የምታዩበት
ቪአይፒ የምትመዘገቡበት፣ ኖብል የምትገዙበት፣ የተለያየ ነገር የምታገኙበት ቦታ ነው ይሄ ቦታ። እንዲሁም ዴይሊ ታስኮች አሉ። ታስክ ሪዋርድስ ውስጥ ገብታችሁ የምታገኟቸው ማለት ነው። ስለነዚህ በደንብ ዲፕሊ ሌላ ቪዲዮ ሰራላችኋለሁ። እንዲሁም ላይቭ ላይ አሁን እኔ ስላላደገ ነው ስቲል ኒዳችሁን የምታዩበት፣ ፕሌይ ላይ ደግሞ ጌም እየተጫወታችሁ ኮይን የምታገኙበት እንዳለ ታስኮቹን በደንብ ስለምሰራላችሁ ችግር የለም። ከዛ በመቀጠል ደግሞ እዚች ጋ ያለው ምንድን ነው ኢንቫይት ሪዋርድስ የሚለውን አንድ ትነኩትና እዚች ጋ አንድ ልታውቁት የሚገባው ነገር ሰው ኢንቫይት እንዴት እንደምታደርጉ ወይ በቀጣይ ቪዲዮ ልሰራላችሁ የተሻለ ነው ሳይ ለብቻው እና እዚች ጋ ነው ሰው ኢንቫይት የምታደርጉት። ለማንኛውም ይሄ ቪዲዮ እንዳይረዝም ኢንተርፌሱ ይሄን ይመስላል። ጀስት እንድትተዋወቁት ያክል እዚህ ጋር ጌም ሴንተር አለ። የተለያዩ ጌሞች የምትጫወቱበት ቦታ ነው። እንደከፈታችሁ አዲስ ስትሆኑ 4 ጌሞች ብቻ ነው ያሉት። ከዛ ግን ሌብላችሁ እያደገ ሲመጣ